ካቾቻችን አሁን የደረሰን ዜና አለ። ህዝብ ለማነጋገር በሚል ጎጃም ኮሶበር ከተማ የገቡት የአማራ ክልል ምስለኔ አስተዳደር መሪ አረጋ ከበደና የመከላከያ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ ተመልሰው ወደ ባህር ዳር መሄድ እንዳልቻሉ ተገለጸ። ስብሰባውን አጠናቀው ወደ ባህር ዳር ለመመለስ ያቀዱት አቶ አረጋና ጀነራል አበባው ሊወስዳቸው የመጣው ሄሊኮፕተር ላይ የፋኖች ጥቃት መፈጸሙን ያገኘነው መረጃ ያመለክታል። ከተለያዩ አቅጣጫዎች የፋኖ ኃይል በሄሊኮፕተሩ ላይ መተኮሳቸውን ተከትሎ በጉዞ ላይ የነበሩት ሁለቱ አመራሮች ወደ መጡበት ኮሶበር ከተማ መመለሳቸው ታውቋል። ከዳንግላ አንድ የአገዛዙ ክፍለ ጦር ባለስልጣናቱን አጅቦ ወደ ባህር ዳር ለመውሰድ ወደ ኮሶበር መንቀሳቀሱንም የደረሰን መረጃ ያመለክታል። ይህ መረጃ እስከተጠናቀረበት ጊዜ ድረስ ሁለቱም ባለስልጣናት እዚያው ኮሶበር በአስተዳደር ቢሮ ውስጥ በሰራዊት ታጅበው እንደሚገኙ ነው ለማወቅ የተቻለው። በእንዲህ እንዳለ ጎንደር የቦምብ ጥቃት ተፈጽሟል። ጥቃቱን ኮሬ ነገኛ የተሰኘው አብይ አህመድ በበላይነት የሚመራው ሚስጥራዊ ገዳይ ቡድን መፈጸሙን ያገኘነው መረጃ ያመለክታል። በባህር ዳር ከተማ ለሁለተኛ ቀን በ10 የተመረጡ ቦታዎች የቦምብ ጥቃት መፈጸሙን ባገኘነው መረጃ ላይ ተመልክቷል። በጎንደር ከተማ ማራኪ ክፍለ ከተማ ቀበሌ 18 ኢንፊኒቲ ምሽት በተባለ ቦታ በተፈጸመው የቦምብ ጥቃት የውጭ ዜጎች ላይ የመቁሰል አደጋ እንደደረሰባቸው የተገለጸ ሲሆን በኮሬ ነገኛ አማካኝነት ሆን ተብሎ ሰላማዊ ዜጎችን ለመጉዳትና ፋኖን በሽብርተኝነት ለመክሰስ ታስቦ የተካሄደ መሆኑን ለማወቅ ተችሏል። ፋኖ ማስጠንቀቂያ ሰጥቷል። ትናንት በተመረጡ 4 ቦታዎች ጥቃት መፈጸሙ የሚታወስ ነው። ዛሬም በአባይ ድልድይ ምርቃት ዋዜማ ላይ በ10 የባህር ዳር አካባቢዎች የቦምብ ጥቃቶች ተፈጽመዋል። ስለደረሰው ጉዳት ዝርዝር መረጃ ለማግኘት ያደረግነው ጥረት አልተሳካም። በአማራ ክልል በማዕከላዊ ጎንደር ዞን የጭልጋ ወረዳ አመራሮች ዛሬ ጠዋት ከአይከል ከተማ ወደ ጎንደር ሲሄዱ ቡህና ከተባለ ቀበሌ አድፍጠው በጠበቋቸው የፋኖ ኃይሎች መመታታቸው ተገለጸ። አመራሮቹ ሳይገደሉ እንዳልቀረ ነው ያገኘነው መረጃ የሚያመለክተው። እነማን እንደሆኑ ቁጥራቸውንም በተመለከተ ዝርዝር መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የአብይ አህመድ ሰራዊት የሰሜን ጎንደር ዳባት ወረዳ ኦፕሬሽንን ሲያስተባብር የነበረው የ68ኛ ክፍለ ጦር አዛዥ ፋኖን ትደግፋለህ በሚል ከስራው መታገዱ ታውቋል። የኮሩ አዛዥ በመከላከያ ሰራዊት አመራሮች ተገምግሞ ከጎንደር ቀጠና አስተባባሪነት የተነሳ እንደሆነም ተመልክቷል። ማረጋገጫ ባይገኝም ወደ አዲስ አበባ ተወስዶ በቁም እስረኝነት ላይ እንደሚገኝ እየተነገረ ነው። በሱ ምትክም ሌተናል ጀነራል ዋኘው እንዲያስተባብር መመደቡን የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለም በአማራ ክልል በምዕራብ ጎጃም ዞን የተሰማራው የአብይ አህመድ ሰራዊት ወደ ተራ ሽፍትነት ተቀይሯል እየተባለ ነው። በተስፋ መቁረጥ ከፍተኛ ችግር ውስጥ የሚገኘው ሰራዊቱ ተራ ሽፍታ በሚታወቅባቸው ተግባራት ተሰማርቶ ህዝቡን እያሰቃየ እንደሚገኝ የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል። በመክዳትና እጅ በመስጠት ቁጥሩ እየተመናመነ የመጣው የአብይ አህመድ ሰራዊት ከቤት ለቤት ዘረፋ፣ አስገድዶ መድፈርና ሰላማዊ ዜጎችን አፍኖ ከመውሰድ አንስቶ የተለያዩ የሽፍታ ተግባራትን በመፈጸም ላይ እንደሚገኝ አመራር አባሉ ተናግረዋል። የፋኖ ኃይል የገጠሩን ህዝብ በማደራጀት ስኬታማ ስራ በማከናወን ላይ ነው የሚሉት የጎጃም ፋኖ እዝ የቋሪት ወረዳ አመራር አባል በተጠናከረና ሰፋ ባለ የተጋድሎ ዘመቻ ለመምጣት አስፈላጊው ዝግጅት በመጠናቀቅ ላይ ነው ብለዋል። መንግስት መከላከያ ብሎ የላከው አካል ራሱን ወደ ተራ ሽፍታነት ቀይሮ ከሽፍታም ተግባር የወረደ ስራ እየሰራ ነው። በጉዞ ላይ ያለ የሚያገኛቸውን ጤፍ የለ ሻህ የለ የመጣ ስልካቸውን እየቀማ ነው። የሚገርመው አርሶ አደሮችን እህል ለማብላት የሚሄዱ ሰዎችን እየቀማ ምግብ እየበላ ነው። ከዚያም ውጭ ደግሞ ከ15 በላይ ቤቶችን ገብቶ ዘረፋ በመፈጸም በጣም ለቃላት የሚያስቸግር ቤት ውስጥ የተገኘ ቋንጣ በተለይ አሁን ዘና ጋር ተያይዞ የታረደ ስጋ በፌስታል ይዘው እየሄዱ ከዚያ ወይ ቶክ እየዘረፉ ካርድ ስጡን እያሉ እኛን ሳይቀር ደውለው በሚገርም የተኛን ደውለው ለምን አካሰቱንም እኛ መውጣት እንፈልጋለን። አሁን ለምን እንደምንዋጋ አናውቀው፣ ለምን እንደምንኖርም አናውቀውም፣ እስከ መቼ ጫካ ውስጥ እንደምንኖርም አናውቀውም። የተላክነው ሽፍታ ያዙ ተብለን ነው። ግን ደግሞ ሽፍታኛ ሆነ ፋኖ ያለ ከተማ ነው፣ ፋኖ ያለው ገጠር ከማህበረሰቡ ጋር ነው። እኛ ግን ጫካ ውስጥ ምሽግ ያዙ ተብለን 2 ወር አለፈን 3 ወር አለፈን እያሉ ይነግሩናል ማለት ነው። እና በጣም የሚገርም የዲስፕሊን ጥሰት እየፈጸሙ ነው። አስገድደው ይደፍራሉ እና በጣም የሚገርም ስራ ነው እየሰሩ ያሉ። እንግዲህ መንግስት የሚናገረው በተቃራኒው ሰራዊቱ በጥሩ ቁመና ላይ እንዳለ፣ ክልሉን ሙሉ በሙሉ እንደተቆጣጠረ፣ እንዲሁም ሰራዊቱ በተለያየ መልኩ የህዝብ ድጋፍ እንዲያገኝ እንዳለ ነው። አሁን ደግሞ በእናንተ
በኩል ያለው ግምገማ ወደ ተራ ሽፍትነት ተቀይሯል ነው። መገለጫዎቹንም አንስታችኋል። ስልክም እየደወለ የሚጠይቃችሁ ነገር አለ። እንደው ምን ማለት ይቻላል በመንግስት በኩል የሚገለጸውና በትክክል መከላከያ እየሆነ ያለው? መንግስት እኮ አንድ ቀን እውነት አውርቶ ያውቅም። በጣም የሚገርምን መንግስት መቼ እንደሆነ የሚናዘዘው አይገባኝም። እኔ መንግስት አሁን ያልተናዘዘ አሁን አቅቶኛል፣ ኢትዮጵያ ፈርሳለች ተረከቡኝ ካላለ መቼም ሊል አይችልም። ሶስተኛ ስብስብ እንደሆነ አውቃለሁ እንጂ በጣም በሚገርም ሁኔታ ጊዜው ከተመቸ እና የሚመች ከሆነ ከተለያየ ብሔር ከርቶ የመጡን ሰዎች አገናኛለሁ። ከኦሮሞ ብሔረሰቦች ወንድሞቻችን ከኦሮሞ ብሔር ከርቶ የመጡ ልጆች አሉ። ምን እንደሚሉ ብነግርህ እነሱ በራሳቸው አንደበት ሲገለጽ ትሰማዋለህ። ሰውዝ ይከዷሉ። ከቤኒሻንጉል ጉሙዝ የመጡ አሉ። ከጋምቤላ የመጡ ወንድሞቻችን፣ ከአፋር፣ ከትግራይ በጣም በሚገርም ሁኔታ የትግራይ አዋጊ ሻለቃ ከኛ ጋር ከርቶ መጥቷል። የትግራይ አዋጊ ሻለቃ ማለት ምን እንደሚዋሩ ስትሰማ መንግስት ኢቨንም ፋኖ ጦርነት ቢያቆም የአማራ ጦርነት ቢያቆም መከላከያ ይፈርሳል ይሏል። ለምንድን ነው ስላቸው መከላከያ ውስጥ አሁን የሚፈለው ዲስፕሊን በጣም ይለያል። ሴት መከላከያ ሰራዊት አግኝተን አይተን አናውቅም። 16 ዓመት የሆነው ሻምበል መሪ ከኔ ጋር አለ። 16 ዓመት ትግል ውስጥ የቆየ ማለት እንግዲህ 16 ዓመት የቆየ ታገል አሁን ከዳ እጁን ሰጠ። ቢኮዝ መከላከያ ተስፋ ቆርጧል። ለምን ይዋጋል ስለሚያውቀው ራሱ ወደ ተራ ሽፍትነት ቀይሮ ስልክ እየሰረቀ ነው፣ ስልክ እየነጠቀ ነው። በጣም ሰርፕራይዝ እኔ ወደ ራሴ ማስጠጋት በጣም ደስ ብሎኝ ነው እንጂ ይህኔ የቤተሰቤን ቤተሰብ ተብረው ገብተው በእርግጥ እቃ አላገኙም፣ ግን ያልሰበሩት ነገር የለም። የሚገርም መሳይበት ያልሰበሩት የለም። እና አሁን መከላከያ ሳይሆን ያለው ተራ ሌባ፣ ተራ ሽፍታ የመንግስት ተቋም ወደ ተራ ሽፍትነት ተቀይሯል። እና እነሱ ይናገራሉ ደውሎ እኛ እኮ ቤታችን ለመሄድ ብር ብቻ ነው የምንፈልገው፣ ሌላ የምንፈልገው ነገር የለም። ስርቆ መሮናል፣ ጾማችን ማደር መሮናል። ጾማችንን ከምናደር ደግሞ ብንሰርቅ ይሻለናል። መንግስት የሚያቀርብልን ደግሞ የለም፣ ጅስቲክልን ያለን አማራጭ መስረቅ ነው። ራሳችን ወደድነት ቀይረን ህይወታችን ማውጣት ያለብን ብለው ይነግሩናል ማለት ነው። በግል እንዳለ በተለያዩ የአማራ ክልል አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ መቀጠሉ ተገለጸ። በማዕከላዊ ጎንደር ዞን ደንገልበር ከተማን ይዞ የነበረው የአብይ አህመድ ሰራዊት በአላፋ ጠቁሳ ሰሜን አቸፈር በሚገኙ ፋኖዎች ትላንት ጥቃት ደርሶበታል። ፋኖቹ ባደረሱት ጠንካራ ጥቃትም የአብይ አህመድ ሰራዊት አካባቢውን ለቆ መውጣቱ ተገልጿል። ሻውራ ወደ ተሰኘው አካባቢ የሸሸው የአብይ አህመድ ሰራዊት ደንገልበርን ከመልቀቁ በፊት በከተማዋ የሚገኘውን ሆስፒታልና የሕክምና ቁሳቁሶችን አንድ አምቡላንስን ጨምሮ ማቃጠሉን የደረሰን መረጃ ያመለክታል። በትላንትናው ዕለት ከቡሬ ተነስቶ ተሊላ ከተማን ለመያዝ የተንቀሳቀሰው የአብይ አህመድ ሰራዊት ሰከላና ተሊላ ባሉ ፋኖች የመከላከል እርምጃ ተወስዶበት ወደ መጣበት መመለሱን የጦር መሳሪያና 45 ወታደሮች መማረካቸውንም ለማወቅ ተችሏል። ምዕራብ ጎጃም የተጋድሎ ማዕከል የሆኑት ፈረስ ቤትና የቋሪት ዳቢን ከተሞች ዳግም በፋኖ ኃይሎች እጅ መግባታቸውም ተመልክቷል። የአብይ አህመድ ሰራዊት ወደ ደንበጫን መሸሹን ነው ከስፍራው የደረሰን መረጃ የሚያመለክተው። በትላንትናው ዕለት በፍኖተ ሰላም ከተማ ላወንዝ ድልድይ አካባቢ በአብይ አህመድ ወታደሮች መሃል በተፈጠረም የእርስ በርስ ግጭት 4 ወታደሮች ሲገደሉ 6ቱ መቁሰላቸው የተገለጸ ሲሆን ምክንያቱ ደግሞ ሰራዊቱ ከርተው የሚጠፉ ወታደሮች ቁጥር እየጨመረ ከመምጣቱ ጋር ተያይዞ የተጀመረው ጥብቅ ፍተሻና ቁጥጥር እንደሆነ ለማወቅ ተችሏል። በዚያው ከፍኖተ ሰላም ወደ ማንኩሳ ለስምሪት ከተላኩ የአብይ አህመድ ወታደሮች መሃል 25ቱ ከርተው ፋኖን መቀላቀላቸውንም የደረሰን መረጃ ያመለክታል። በኦሮሚያ ክልል በምዕራብ አርሲ ዞን ሻርካ ወረዳ በትላንትናው ዕለት 4 ሰዎች መገደላቸው ተገለጸ። በ3 ሳምንት ውስጥ በዚህ አካባቢ የተገደሉት ሰዎች ቁጥር ከ50 መብለጡ እየተነገረ ነው። በሻርካ ወረዳ ጋላማ ገብረ ክርስቶስ በሚባል ቀበሌ በመኪና ጉዞ ላይ የነበሩትን ሰላማዊ ሰዎችን በማስቆም ከመሃላቸው የኦሮምኛ ቋንቋ መናገር የማይችሉ ተመርጠው በጥይት መገደላቸውን ነው የአካባቢው ነዋሪዎች ለአንከር ሚዲያ የገለጹት። ከ2 ሳምንት በፊት በአንድ ሌሊት 36 ሰዎች በጥይትና በስለት መሳሪያዎች ተገድለው የተገኙ ሲሆን የኦሮሚያ ክልል ግድያውን የፈጸመው ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት እንደሆነ በመግለጽ ክስ ማቅረቡ የሚታወስ ነው። በጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ በማውጣት ድርጊቱን አውግዛለች። ነዋሪው የሚለው ግን አሁንም ግድያው ቀጥሏል፣ ከፍተኛ ስጋት ውስጥ እንገኛለን ነው።
በአብይ አህመድ አገዛዝ ተመልምለው ስልጠና ተሰጥቷቸው በፋኖ ስም እጅ የሰጡ እንደሆኑ የተገለጹ የተወሰኑ ግለሰቦች እንጂ አንድም የፋኖ ኃይል የሰላሙን ጥሪ እንዳልተቀበለም ያገኘነው መረጃ ያመለክታል። አንከር ሚዲያ ያነጋገራቸው በተለያዩ ቀጠናዎች የሚገኙ የፋኖ አመራሮች በተቃራኒው በኦሮሚያ ብልጽግና ለተሾሙት የምስለኔ አስተዳደር አመራሮች በአስቸኳይ ከአማራ ሕዝብ ተጋድሎ ጎን እንዲሰለፉ ጥሪ ማድረጋቸውን ገልጸዋል። በዚህ ድራማ የሚታለል የአማራ ፋኖ ታጋይ አይኖርም፣ የተጠናከረ የማጥቃት ዘመቻ ለመክፈት በዋዜማው ላይ እንገኛለን ብለዋል የፋኖ አመራሮቹ። የምስራቅ አማራ ፋኖ የህዝብ ግንኙነት ተጠሪ ፋኖ አበበ ፈንታው ለአንከር ሚዲያ እንደገለጹት የተሸነፈ ስርዓት የሰላም ጥሪ ማድረግ አይችልም፣ ሞራልም አቅምም የለውም። ሰሞኑን ውጊያ ላይ እንደሰነበቱ የሚገልጹት ፋኖ አበበ ፈንታው በአገዛዙ ሰራዊት ላይ ኪሳራ እያደረስን ነው ይላሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰራዊቱን አላማጣ ከተማ እያስገባ ነው። ላለፉት 2 ቀናት የአላማጣ ከተማን ሲከላከል የቆየው የራያ ህዝባዊ የሚሊሻ ሰራዊት ማፈግፈጉ ተሰምቷል። ከፍተኛም የጦር ኃይሉን አሰማርቶ በከባድ መሳሪያ ወደ አላማጣ እየገሰገሰ የመጣው የህወሓት ጦር ወደ ከተማዋ በመዝለቅ ከፍተኛ ጥቃት እየፈጸመ መሆኑ ታውቋል። የአላማጣ ከተማ ነዋሪ ወደ ተለያዩ አቅራቢያ ወረዳዎች በመሰደድ ላይ መሆኑን የአላማጣ ከተማ አስተዳደር ከፍተኛ አመራር አባል ለአንከር ሚዲያ ገልጸዋል። ስማቸው እንዲገለጽ ያልፈለጉት እኚሁ አመራር አባል የአላማጣ አስተዳደር ለጊዜው ከተማዋን ለቆ በቅርብ ርቀት እንደሚገኝና ከተማዋን መልሶ ለመቆጣጠር በሚቻልበት ሁኔታ እየመከረ መሆኑን ተናግረዋል። የአብይ አህመድ መከላከያ ሰራዊት ህወሓት አላማጣን በከባድ መሳሪያ ሲደበድብና ወረራ ሲፈጽም በአቅራቢያ በካምፕ ውስጥ ሆኖ ምንም አይነት እርምጃ እንዳልወሰደ የጠቀሱልን የአላማጣ ከተማ አስተዳደር ከፍተኛ አመራር አባል መንግስት የራያን ህዝብ ከድቶታል ሲሉ ከሰዋል። ሁኔታዎች ጥሩ አይደሉም፣ ዝርፊያና ግድያ እየተፈጸመ ነው ይላሉ አመራር አባሉ። ምናልባት በራያ ህዝብ ላይ ጄኖሳይድ ሊፈጸም እንደሚችልም ስጋታቸውን ይገልጻሉ። ያው የኛ ኃይል እንደሚታወቀው ሚሊሻ ነው ያለን። እነሱ 3 ክፍለ ጦር ከአርሚ 24 3 ክፍለ ጦር ከአርሚ 43 ነው ይዘው የመጡት። 2 ቀን ለመመከት ሞከር ራሽ አይመጣጠንም። እነሱ የታጠቁት የቡድን መሳሪያ ነው። ከባድ መሳሪያ ታጥቀዋል። ያው አልቻልንም። በዚህ ምክንያት የኛ ሰራዊት አጋጣሚ ለጊዜው ተበትኗል። ኦፍኮርስ እያሰባሰብን ነው። ግን እነሱ አሁን ያው ኦልሞስት አላማጣ አካባቢ እየገቡ ነው። ማህበረሰቡን እያሰቃዩ ነው። ከብት እያረዱ ነው። የገጠሩ ማህበረሰብ ያሳዝናል በጣም። ይህን ያክል ይሆናል ብለን አላሰብንም። እኛ መንግስት ናምን የተቀመጥነው ግን አልሆነም። እንግዲህ መከላከያ ሰራዊት በአቅራቢያው አለ። የመንግስት ኮሚኒኬሽን ጽህፈት ቤት በእንደዚህ አይነት መልኩ መውሰድ አይቻልም የሚልም አቋም እንደያዘን የሰማ ነው። መከላከያ ሰራዊት ምን እያደረገ ነው? እስካሁን የወሰደው እርምጃ የለም። እስካሁን መከላከያ ምንም አይነት እርምጃ አልወሰደም። ያው እነሱ በአርሚ ደረጃ እኛ በክላሽ ነበር ለ2 ቀን ውጊያ የነበረው። ማዕት መስዋዕትነት ከፍለናል። ከባድ ወራሪ ኃይል ነው የመጣው። እጅግ በጣም ዘግናኝ ወራሪ ኃይል ነው የመጣው። ልንቋቋመው አልቻልንም። ያው እኛ ለፊት ከምንገጥመው ሽምቅ መሆን አለበት ብለን አስበን ነው እንግዲህ ራሳችን በቡድን ወደ የበረሃ ያበተነ። አሁን መከላከያ የት እንዳለ ታውቃላችሁ? የመከላከያውን አለ መከላከያ አለ፣ ቦታውም አለ። ምንም አይነት እንቅስቃሴ አላደረገም። ከሽምግልና የዘለለ ምንም ነገር የለም። ስለዚህ የአላማጣ ከተማ አስተዳደር በአሁኑ ሰዓት ከተማዋን መምራትም ማስተዳደርም ህዝቡን ማስተባበርም አልቻለም። የለም ፈርሷል። አሁን ባለው ነባራዊ ሁኔታ የአላማጣ ከተማ አስተዳደር ከከተማው በቅርብ ርቀት ወጥቷል። አሁን በዚህ ሰዓት ይህን የሚባል አስተዳደር የለም በአካባቢው። እነሱም አካባቢው ላይ ከተማውን በቅርብ ርቀት ከበውታል። በጣም በከፋ ሁኔታ ስለመጡ በጣም ብዙ ስለሆኑ ያው ከተማውን ከበዋል። አስተዳደሩ ደግሞ ወጣቱ ጉዳዮችን እየተከታተለ ነው። ግን ያሙኒ ከተማውን አሁን ያው ገብተው ከባድ ዝርፊያ፣ ከባድ ግድያ፣ ጂኖሳይድ ሁሉ ሊፈጸም ይችላል ተብሎ ነው የሚገመተው። በጣም ያሳዝናል። እንደ
እንደሰማነው ከሆነ የከተማው ነዋሪ አስቀድሞም ከተማውን ለቆ እየወጣ ነው የሚል ነው። ከተማውን በዚህ ሰዓት ማህበረሰቡ ለቆ እየወጣ ነው። አጋጣሚ ደግሞ በጣም ፈጣን ስለነበረው ጉዳዩ ምንም አይነት ልብስ እንኳን ያዘም